ሰላም ዩቲዩብ እንዴት ናቸው? ዛሬም በአዲስ ቪዲዮ ተመልሻለሁኝ። ዛሬ እንግዲህ ቀኑ እሮብ ነው 7:43 ነው እና እንደዚህ ሌት ቁርሴን በልቼ አላቅም። ዛሬ ግን ለመቅረስ ስላሰብኩኝ ቁርስ እያዘጋጀሁኝ አዲስ ስላነበብኳቸው ጥናቶች እናወራለን ማለት ነው። ስለ ዜናዎች፣ ስለ ጤና፣ ስለ አመጋገብ ጤና ማለት ነው። 3 ዜናዎችን ያነበብኳቸው አሉ። እነሱን ሼር አደርጋቸዋለሁ። በጣም ጠቃሚ ናቸው ብዬ አስባለሁ። ማንበብ በጣም ደስ ይለኛል። ለምንድን ሼር አላረጋቸውም? ራሴን አፕዴት ለማድረግ ያለኝን በአመጋገብ ላይ በጤና ላይ ያለኝን እውቀት ሁሌ ለማሻሻል አነባለሁና ከመጡልኝ አዲስ ጥናታዊ ጽሁፎች ሰብስክራይብ ካረኳቸው የተለያዩ ጋዜጣዎች የመጡልኝን 3 ነገር ሼር አረጋቸዋለሁ ማለት ነው። 3 ኒውሶች። ቁርስ ያው ስቸኩል አብዛኛው ጊዜ ቀለል ያለ ነገር ነው የምሰራው። ዛሬ ግን ትንሽዬ ከባድ አይደለም። ይሄም ግን ትንሽዬ እሳት ላይ ኩክ ማድረግ ስለሚጠበቅብኝ ጊዜ ይፈጃል። ኦትስ ነው ለመስራት ያሰብኩት። አብረን እንስራ። እንግዲህ ኦትስ የምሰራው በአፕል ነው። አፕል እዚህ ጋር አዘጋጅቻለሁ። ቆራረጠዋለሁ። እና ከተሰሩት ውስጥ ጥናቶች ካነበብኳቸው ውስጥ ያልኳቸው የመጀመሪያው አንደኛው በጣም ስትሮንግ የሆነ ነው። ውሃ ላምጣ። እንግዲህ እጥለዋለሁ። እስኪያደርግ ድረስ እናጸዳለን። እና በተደረገው ጥናት የመጀመሪያው ምንድነው እንግዲህ እንደሚታወቀው ከዚህ በፊት በተሰሩ ጥናቶች በጣም ከፍተኛ ፕሮቲን መጠን ያላቸው፣ ፕሮቲን ስንል ገንቢ ማለት ነው በአማርኛ ገንቢ ምግቦች የምንላቸው፣ እነዚህን በምግባችን ላይ በጨመርን ቁጥር ባበዛን ቁጥር ክብደት እንደምንቀንስ፣ ለጤና በጣም ተስማሚ እንደሆነ፣ የብለድ ሹገራችንን የደማችንን መቆጣጠር እንዳይወጣ እንዳይወርድ መቆጣጠር እንደምንችል በጣም ተረጋግጦ የተለያዩ ሰዎች ሃይ ፕሮቲን ዳይት ወይንም ደግሞ ከፍተኛ የሆነ ፕሮቲን እየበሉ ነው የሚገኙት አሁን ባለው ትሬንድ ማለት ነው። በቃ ፕሮቲን ነው ዋናው፣ ፕሮቲን ነው በቃ። አንዳንድ ኢቭን ምንም አይነት ከፕሮቲን ሌላ የማይመገቡ ሰዎች አሉ። በቃ ይሄ ዶሮ ፕሮቲን ያለው የሚባለው ነገር ትሬንድ የሆኑ ስናኮችም ሲፈጠሩ በቃ ፕሮቲን አለው ተብሎ ስለሚሆን በጣም ብዙ ሰው ያንን ነገር ይበላል። እና አሁን በተደረገው እንግዲህ በ2026 ላይ በወጣው ጥናት ግን የሚያመለክተው ሃይ ፋይበር አሰር ነው የሚባለው በአማርኛ፣ ከፍተኛ የሆነ የፋይበር መጠን ያለው ምግብ ከፕሮቲን ካለው ምግብ ከፍተኛ ፕሮቲን ካለው ምግብ የተሻለ ነገር ለጤናችን ጠቃሚ እንደሆነ ጥናት አሳይቷል። እንግዲህ ሁለቱም በጣም ጥቅም አላቸው። በተደረገው ጥናት ቁርሳቸው ላይ እንግዲህ ምግባቸው ላይ ያደረጉት ጥናቱ ላይ ከፍተኛ የፕሮቲን መጠንና ከፍተኛ የፋይበር መጠን ያለው ምግብ መገቧቸው። ከዛ ውጤታቸው ሲታይ ከፍተኛ ፋይበር የበሉት ሰዎች በተሻለ ሁኔታ ክብደታቸውን ቀንሰዋል፣ ከዛኛው ጋር ሲወዳደር ማለት ነው። ከፍተኛ ፕሮቲን ከበሉት ጋር ሲወዳደር ማለት ነው። ከዛ ደግሞ እሱ ብቻ ሳይሆን አንጀታችን እንግዲህ ምን ያህል ሰከንድ ብሬን ይባላል ለሰውነታችን ለሁሉ ነገር ምን ያህል
ጠቀሜታ እንዳለው ይታወቃል። ስለዚህ አንጀታችን ላይ ያሉትን ባክቴሪያዎች ራሱ በጣም በጥሩ ሁኔታ አሻሽሏል። እንግዲህ ፋይበር ከተለያየ ነገር ነው የምናገኘው። በተለይ ደግሞ ከእህል ዘሮች ባቄላ፣ ምስር እነዚህ ባይዘዌ አብረውም ደግሞ ከፍተኛ ፋይበርን ቢኖራቸው ፕሮቲን ያላቸው ምግቦች ናቸው። በዚህ አጋጣሚ እንደዛ አላቸው እና ከተለያዩ ደግሞ እህል ዘሮች አሁን እኔ ኦትስ ነው ማዘጋጀው። ኦትስ ከፍተኛ ፋይበር አለው። ስንዴ፣ ገብስ እነዚህ እንግዲህ ከፍተኛ ፋይበር ያላቸው ናቸው። ለአንጀታችን ደግሞ እንግዲህ አንጀታችን የሚፈልገው አንጀታችን ላይ ያለው ጥሩ ባክቴሪያ የሚፈልገው እንግዲህ ጥሩ የሆነ ፋይበር ነው እዛ አካባቢ ለማደግ ማለት ነው። ከዛ ደግሞ ጥሩነቱ ሃይ ፋይበር የሚገኝባቸው ሌላም ነገር ደግሞ ከእህል ዘር ደግሞ በተለይ ደግሞ ከቬጅቴብል እና ፍሩት ራሱ በደንብ ይገኛል እና ሃይ ፋይበር ብለን ከፍተኛ ፋይበር የምናገኝባቸው ምግብ ብለን የምንመገባቸው ፕሮቲንም ከሚይዙት ካርቦሃይድሬት፣ ጥሩ ካርቦሃይድሬት፣ ፋይበር ያላቸው ካርቦሃይድሬት ያሉበት እንደገና ደግሞ አትክልት ያሉበት ስለሆነ ይመስለኛል እንግዲህ ጥሩ የሆነው። ይሄ የኔ ግምት ነው። ግን እነዚህን ነገር መመገብ ለጤና በጣም አሪፍ እንደሆነ እንግዲህ ጥናቶች አመላክተዋል። ስለዚህ ስትመገቡ ፕሮቲን ብቻ ሳይሆን ፋይበር ላይም ፎከስ አድርጉ። ለአንጀታችሁ ጤንነት፣ በሽታ ለመከላከል፣ ከዛ ደግሞ ክብደት ለመቀነስ፣ ሰውነታችሁ ስኳር መጠን ከፍ ዝቅ እንዳይል የብለድ ሹገር የምንለው ማለት ነው። ከዛ ደግሞ ሃይ ፋይበር ያላቸው ምግቦች በጣም የሚታወቁት ከፍተኛ ጊዜም ረጅም ጊዜ ሆድ ውስጥ ይቆያል። ፕሮቲንም እንደዚህ አይነት ጥቅም ነው ያለው። ቶሎ እንዳይረበን ያደርገናል። ለዛ ነው ብዙ ሰዎችም ክብደት ያስቀንሳል ብለው የሚያስቡት። ይሄ ግን ፋይበር ዳይቱም ግን ረጅም ጊዜ ሳይረባቸው እንድትቆዩ ያደርጋል። ሃፒታይትን ሰፕሬስ ያደርጋል ማለት ነው። ሃፒታይት ቶሎ አይከፍትላችሁም፣ ብሉ አይላችሁም ማለት ነው። እና እነዚህ ጠቀሜታዎች አሉት። ስለዚህ ፋይበር እኛ ከዚህ የምንወስደው እንግዲህ ፋይበርም ኢንክሉድ ማድረግ እንዳለብን በእያንዳንዱ አመጋገባችን ላይ እንግዲህ ከምን ምግብ እንደሚገኙ ነግሬያችኋለሁ። ያንን ነገር መጠቀም ማለት ነው። ሁለተኛው ደግሞ እንትኒ እየተንተከተከ ነው። አፕሉ ቆራርጬ ነው ውሃ ውስጥ ያደረኩት። ትንሽዬ ቀረፋ አረግበታለሁ። ሄል አለ፣ ቅርንፉድ አለ፣ ቀረፋ ብቻ አይደለም፣ የሻይ ቅመም ማለት ነው። የነገር ሻይ ቅመም። ከዚህ በኋላ እንግዲህ ድምፁ ተበላሸብኝ። ሪከርደር ይዤ ነበረ አርጌ ነበረ ግን ይቆራረጥ ነበረ። ስለዚህ ልነግራችሁ ያሰብኩትን ነግራችኋለሁ ማለት ነው። ሚስ ስላደረኩት ነው። በሌላ ጊዜ እንግዲህ የቴክኒክ ብልሽት ነው፣ አስተካክላለሁ። እያሳየዋችሁ ያለሁት አፕሉ ከበሰለ በኋላ እንደ ሻይ ቅመም ስላለው እንደ ሻይ እጠቀመዋለሁ፣ ጠጣዋለሁ። ሙቀሃ ጠዋት ጥሩ ነው። ከዛ ደግሞ ኦትሱን እሰራለሁ ማለት ነው። ያንን ነው የምታዩት። ሁለተኛው ጥናት ደግሞ በጣም የሚገርመው ሰውነታችን ውስጥ እንዴት የቀዘቀዘ ምግብና ትኩስ ምግብ ያለውን ልዩነት ነው የገለጸው። እኔ እንደዚህ አይመስለኝም ነበረ። ጥናቱ ላይ ሳነብ ግን ያለው ምንድነው ትኩስ ምግብ በምንበላበት ጊዜ ትኩስ ሩዝ፣ ትኩስ ፓስታ ማለት ነው። እዛ ላይ የተሰራው ጥናት በእነዚህ እህሎች ነው እና እነሱን በምንበላበት ጊዜ ደማችን ውስጥ የመግባቱ ቶሎ ተፈጭቶ ከሰውነታችን ዳይጀስቲቭ ሲስተም ወጥቶ ወደ ደማችን የሚገባበት ፍጥነት ከፍተኛ እንደሆነ ከቀዘቀዘው ምግብ ጋር ሲወዳደር ማለት ነው። ስለዚህ ደማችንን ከፍ የማድረግ ፕሮባቢሊቲው ከፍተኛ እንደሆነ ትኩስ ድንች፣ ትኩስ ፓስታ፣ ትኩስ ሩዝ ማለት ነው። እነዚህ ነው የሚያሳየው። የቀዘቀዘ ምግብ ግን በጣም ቀስ ብሎ እንደሚገባ ያደረ የቀዘቀዘ ማለት ነው። ሌፍት ኦቨር የምንላቸው በልተን ያስተረፍነው ፍሪጅ ውስጥ እንደዚህ ተመልሰን ስንበላው ግን የበረደ ምግብ ወይንም ማለት ይቻላል እሱ ግን በጣም ቀስ ብሎ ወደ ሰውነታችን እንደሚያልፍ ነው የተናገሩት ማለት ነው። እና የሚያስገርም ነው። ብዙ ጥያቄ ይፈጥራል። አሁን ለምሳሌ
ትኩስ ካበሰልን በኋላ አሳድረን እንደገና ስንመገብ ለጤናችን ጥሩ እንዲሆን ሆዳችንን እንዳያመን እናሞቀዋለን። እንደዚህ አይነት ነገሮች እንዴት እንደሚሆኑ እንግዲህ በደንብ አልተገለጸም። ከዚህ በኋላም ደግሞ የሚያስፈልገው ጥናት ይኖራል። ግን በተወሰነ መልኩ ግን አቀዝቅዘንና ትኩሱ ሲበላ ልዩነት እንዳለው ይገልጻል ማለት ነው። እና ይሄ ትንሽ ጥያቄ የሚያስነሳል ግን የሚገርም ነው፣ የሚያስገርም ነው። እኔ እንደዛ ተመልክቼ አላቅም። ቶሎ ፉፍ እያልን እንደምንበላው ሁሉ ሰውነታችን ውስጥም እንግዲህ ሲወርድ ቶሎ ነው የሚወርደው ማለት ነው። እና ቶሎ እንደምንበላው ቶሎ ነው የሚወርደው ማለት ነው። የሚገርም ነው። ሶስተኛው ደግሞ ያው ከዚህ በፊትም ሰምታችሁ ልታውቁ ትችላላችሁ። ከመሸ በኋላ እራት አትብሉ የሚባለውን ታውቃላችሁ። ይከብዳችኋል፣ ለብዙ ነገር ጥሩ አይደለም ሲባል ሰምታችሁ ሊሆን ይችላል። እና ዛሬም ደግሞ ጥናቱ ያነበብኩት ምንድነው ከ9 ሰዓት በኋላ የሚበሉ ሰዎች ለአንጀታቸው ትልቅ ስራ እያስቀመጡ እንደሆነ ነው የሚያመለክተው። እና አርሊ ዲነር ለመብላት ሞክሩ። ራታችሁን በጊዜ አብዛኛው የምትበሉትን ነገር በጊዜ ለመብላት ሞክሩ። እና ይሄንን ይመስላል። እነዚህ 3 አስገራሚ የሆኑ ጥናታዊ ጽሁፎች ናቸው። እንደተመቻችሁ አስባለሁ፣ እንደተጠቀማችሁበት አስባለሁ። ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። ባይ